ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ አለሁ እግዚአብሔር ይመስገን እላችኋለሁ። እና እንዴት ናችሁ? አላችሁ? አማን ናችሁ? እንዴት ናችሁ? ከቆይታ በኋላ ከረጅም ቆይታ በኋላ በድምጽ መጣሁላችሁ። ስንት ጊዜ መሰላችሁ? 6 ወር በድምጽ ከመጣሁት። ግን ቪዲዮ ምናምን እለቃለሁ። ግን አንዳንዴ ደግሞ ላይቭም እገባ ነበር። ባላወራውም አንዳንዴ ያወራለሁ፣ አንዳንዴ አላወራውም እየሰራው ስለሆነ እና እንደዛ እላችኋለሁ። እንዴት ናችሁ? ደህና ናችሁ? አላችሁ? አማን ናችሁ? እንዴት ሰነበታችሁ እላችኋለሁ። እና ደህና ናችሁ? አላችሁ? ይሄ ቪዲዮ ወደ እናንተ ከመጣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንበረታታ፣ አበረታቱኝ እላችኋለሁ። ውድ ጓደኞቼ እስኪ አብረን እንደግ ጌታ በቃ እርስ በራሳችን እናሳድግ ማለት እወዳለሁ። እና እወዳችኋለሁ፣ አከብራችኋለሁ ፋሚሊዎቼ። ብዙ ንግግር አልችልም፣ ችግሬ ደግሞ ብዙ ማውራትም አልችልም። የቻልኩን ያህል ላወራላችሁ እንግዲህ። እና እንዴት ናችሁ? እስኪ ሲመጣ ወደ እናንተ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። እንደው በቃ ምንም አጀንዳ ኖሮኝ አይደለም የመጣሁት። ያኔ በቃ እንደው መልቀቅ ስላለብኝ ቪዲዮን ዝም ብዬ መጣሁት። ሰላም ልበላችሁ ብዬ ማለት ነው። በቃ እንዲሁ ማለት ነው። እና እንደዛ እላችኋለሁ ማሮቼ፣ ፍቅሮቼ አለች ሀቢባ። ወዳችኋለሁ። የሙስሊም እህቶቼ ደግሞ ጁማ ሙባረክ። ዛሬ ጁማ ነው። እረፍት ላላችሁ ልጆች ደግሞ መልካም እረፍት። ጁማ ማሰሩ ሰው ካለ ማለት ነው። እኛ የምንሰራው ደግሞ ፈጣሪ ብርታቱን ይስጠን፣ ያድለን፣ ያበርታን እላችኋለሁ። እና ኢንሻአላህ እግዚአብሔር ካለ በምርጥ አይዲያ ይመጣለሁ ብዬ አስባለሁ። ያኔ የሚያስቅም ይሁን እንደ ምክር ነገር ይሁን በቻልኳል ሊመጣ አስባለሁ።